አንተ አንድ ወዳጄ ምን የመሰለ መነጽር እንደገዛልኝ የታየው ጠረኑ ያስታውቃል። አንተ ምን ሆነ ነው? አቤት ዛሬ ደግሞ ገበያም የለም። እንዴት ዋላችሁ? እንዴት ዋልሽ እህቴ? ደህና ነሽ? አለን አቤት እንደዚህ ዝም በወጣ ይተካና ኪስሽ ይውላ። እኔና ስንሰጠች አንተ አንድ ሰጠች። አንተ ደግሞ በስራ ሰዓት እንደው ቀልድ ትወዳለህ። ስንት ሰጠች? ምን ቀልድ ነው የምትወለው? አንተ አንድ ሰጠች። ሰውዬ ዘንድሮም ልቀሽ ወይ ነው እንዴ? ስንት ነው የሰጠች? ተናገረው። ለምን ጀመርክ? ለአንተ አንድ ሽርር ያደረገችልህ ከኔ ጋር ጻም ነው እንዴ የምትፈልገው? ሰውዬ ትሰጠኛለህ አትሰጠኝም? አንተ ከዛሬ ጀምሮ እንደነገርኩሽ አምጣው ብሬ ለአንተ ጆሮ ግንድህን ልመዝልግልህ መሰለኝ። ካርፋል ይኸውልህ ሰማኝ። እምታርፍ ከሆነ አራፍ ግማሹን ብር ታካፍል። አምጣው ብሬን አምጣ። ታካፍለኝም አምጣ ብሬን ላይዞሚ ወዝሚ ቱፓክ ሻኩር ወዝሚ ኦላይዞሚ ወዝሚ ቱፓክ ሻኩር እዛ ሰፈር ወዝሚ ዶሮ ላይ በልቶ ወዝሚ ተቃጠለኮ ወዝሚ። ሰላም ነው አቀናባሪው? እንዴት ነህ? ሰላም ነው። ዘፈን ላውጣ ነበር። ዘፈን ይቻላል። ሁሉም ሰው እየወጣ እኔ መውጣት ትችላለህ። ግን ድምጽ እንዲገባ አልፈልግም። ድምጽ ሳይገባ መዝፈን ግን ትፈልጋለህ? ኧረ በለው። እሺ ግጥምና ዜማ ከማን? ግጥም የለኝም። ዜማው ግን ላሰማ። እስኪ ትንሽ ከፍ እስኪ ድምጽ ከፍ ይበል። ተው አንተ እረፍ። ተው አቁም በቃ ተው። ስማኝ አዳምጠኝ። ቤት ትገባና ዘይት ጠጣው። ስማኝ አንተ አትንገሽገሽ። በርበሬ በሽሮ በውሃ አድርገህ በጥብጠህ በአምባሻ ነው የሚባለው። ከዛ ጠቅለል ብለህ 48 ሰዓት ትተኛለህ። ፊትህ ንፋስ እንዳይነካው አፌን ከፍቼ ላሳየህ። ፊትህ ንፋስ እንዳይነካው ገብተህ ከዛ በኋላ ተመልሰናሽ ድጋሚ ይሁን። አፌን ከፍቼ ለምን አትሄድም? ሂድ። ምንም አንተ ልጅ ምንም እኮ ነው የማይጠመኝ። እንዳመጣሽ ደግሞ ሰማኸኝ? አንተ ነህ ጠንቋይ ቤት ሂጅ አላውቅም። ችግር የለውም ምን ያለው። ኧረ ይቅርብኝ ይሄ ነገር። ና አትፍራ ቡና ና። ወይኔ ልጅ ዛሬ ያስበላኝ። አባብዬ በርሶ መጀን አባብዬ ምን ፈልገሽ መጣሽ? ጎረቤት የት እያስካለችን ድፍት እንዲያረጉልኝ ደፋታለሁ። አልችልም እንዴ? ይችላሉ። አልችልም ወይ? ይችላሉ። ኧረ ይችላሉ አባብዬ። እርግጠኛ ናችሁ? አዎ እርግጠኛ ነን። እርግጠኛ ናችሁ? እግዚአብሔርን ምንድን ነው ራሱ አይደል እንዴ ጠይቀኝ። የሆነ ማስታወቂያ 150 ሺህ ብያቸው አንድ ቪዲዮ 150 ሺህ ብያ አንተ እዲዮም ሰውዬ ባይዙ እኮ 5 ሺህ ብር አለን ሲሉ ያኔ ነው እንደው በጣም የተናደድኩት ማለት ነው። ኧረ እባክህ ዝም በለኝ፣ ይሄ ወሬ አይደለም። አያ ስራ ያበላሻል ማለት ነው። እኛ ፈክተን በሰው ህይወት ውስጥ መግባት ጥሩ አይደለም። በነገራችን ላይ ተሳድቦ አፉ ከፍቶ በማይረባ ነገር ነው የታወቀው። ካቸኛና እነሱ እንተዋወቅ። አንተ ለምን ትገባለህ? እኛ ግን ወገባችን ተቆርጦ እጃችን ደምቶ ምናምን እና ምንድነው ማርሻል አርቲስት እኛ በታለንት ነው የታወቅነው። ምንድነው ሰው ነው ወይስ ምንድነው? እንጂ እዛ በዘለፋ ሰንበዲ በመስደብ ኮሌራ ሱልጣን ማሲዝ we have a talent, we have a knowledge ገብቷል አይደል? እውቀቱም ታለንቱም አለ። ይሄ አፋንተ እንጃ መቼ እንደሚያባራ አላውቀውም። ሰርተን ነው እዚህ ደረስነው። አባትን በላንተ ብዙ አትለፍልፍ እንጂ እዛ በዘለፋ ሰንበዲ በመስደብ ወላሂ ካልተ እንደው ለእናትህ ካልተናገርኩኝ አረ ወላሂ አልዓዚም አንተ አለቅህ እኮ አለኝ። አንተ አለቅህ አለኝ። ሬንጅ ሮቨር ከሌለ ፌራሪ ከሌለ አንተ ምን ነገር ራዛ ከሌለ አትልከ አምስት ሳንቲም የለኝም። ነው መኪና ከማችሁ ልጅ አናችሁ ልጅ ዘላለም ማሰለጥን ባላገር ደንቆሮ ይገርምሃል እኮ እናቱ ሙተዋል ብለህ ትንሽ ርህራሄ የሌለህ ምን አይነቱ ነው እባክህ? እና ወይም ታበሉ ትራትልም ወይም ምን የማታፍርም
ጥሩ ወሬ አውራኝ ይሄ ወሬ አይደለም ምን አይነቱ ነው እንደምን አላችሁ ነው ደህና ናችሁ ከሱዳን መጣን ልናያችሁ ነው መጨረሻ ይገርማል እኮ እባክህ